ሰላም ቅዱሳን እንደምን ቆያችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። አሁን ከሌሊቱ 11 ሰዓት ነው። በሰዓት አንድ አጠር ያለች ሐሳብ ለማካፈል ውስጤ ላይ ሞልቷል። አንድ ሐሳብ ላካፍላችሁ። መንፈሳዊ ሕይወታችሁን ለማሳደግ፣ መንፈሳዊ ሕይወታችሁን ለማጠናከር፣ በመንፈሳዊ ሕይወታችሁ እጅግ ውጤታማ ለመሆን የሚረዱ 3 ነገሮችን ልንገራችሁ። 3 ነገሮች በመንፈሳዊ ሕይወታችሁ ለመላቅ፣ በመንፈሳዊ ሕይወታችሁ ለማደግ፣ በመንፈሳዊ ሕይወታችሁ ለመጨመር፣ በመንፈሳዊ ሕይወታችሁ እየጠነከራችሁና እየበረታችሁ ለመሄድ የሚጠቅማችሁ የዘወትር ልምምዳችሁ ሊሆን የሚገቡ 3 ጠቃሚ ነገሮች። የመጀመሪያ ወዳጆቼ፣ በመንፈሳዊ ሕይወታችሁ ለማደግ፣ በመንፈሳዊ ሕይወታችሁ እየጠነከራችሁ ለመሄድ፣ እየጨመራችሁ ለመሄድ የማይቋረጥ የጸሎት ሕይወት ይኑራችሁ። የማይቋረጥ ከጌታ ጋራ ህብረት ማድረግ በጸሎት ማለት ነው። ጸሎት ማለት ከእግዚአብሔር ጋራ የምንገናኝበት መንገድ ነው። ከእግዚአብሔር ጋራ ህብረት የምንፈጥርበት መንገድ ነው። በእግዚአብሔር ላይ ያለንን መታመናችን የምናሳይበት መንገድ ነው። በእግዚአብሔር ላይ ያለንን ጥገኝነታችንን የምንነግርበት መንገድ ነው። ወዳጆቼ፣ እየጨመረ በሚሄድ መንፈሳዊ ህይወት እድገት ለማደግ ከፈለጋችሁ እየጨመረ የሚሄድ ከጊዜ ወደ ጊዜ እየጨመረ የሚሄድ የጸሎት ህይወታችሁ ይኑር። የጸሎት ህይወት ይኑራችሁ። የማይቋረጥ ማለት ነው። ኮንሲስተንሲ ያለው ወጥነት ያለው የማይቋረጥ የጸሎት ህይወት ሊኖራችሁ ይገባችኋል ማለት ነው። በመጽሐፍ ቅዱሳችን ውስጥ ላይ በጣም ተጽዕኖ ፈጣሪ የሆኑ ሰዎችን በምትመለከቱበት ጊዜ የጸሎት ሰዎች ናቸው። በጸሎት የማይደራደሩ ናቸው። ኢቭን ኢፍ አሁን ራሱ ካረንትሊ እኛ ባለንበት ዘመን ላይ በጣም ምድራችን ላይ ታላቅ ኢንፍሉዌንስ እየፈጠሩ ያሉ፣ ቦልድሊ ምድሪቱ ላይ እየተገለጡ ያሉ ሰዎችን በምትመለከቱበት ጊዜ የጸሎት ሰዎች ናቸው። እና ልክ እንደዚሁ እናንተም በመንፈሳዊ ህይወታችሁ ለማደግ፣ በመንፈሳዊ ህይወታችሁ እየጨመራችሁ ለመሄድ የማይቋረጥ የጸሎት ህይወት እና ልምምድ ሊኖራችሁ ይገባችኋል። ሁለተኛው ሐሳብ በመንፈሳዊ ህይወታችሁ እየበረታችሁ ለመሄድ፣ እየላቃችሁ ለመሄድ ሁለተኛው ልምምዳችሁ ሊሆን የሚገባው ነገር ምንድነው? የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት፣ ከእግዚአብሔር ቃል ጋር የምታሳልፉበት ጊዜ። መንፈሳዊ ህይወት ሊቀታችሁን የሚወስነው፣ ከመንፈሳዊ ህይወት ከፍታችሁን የሚወስነው ለእግዚአብሔር ቃል የሚሰጡበት ቦታ፣ ለእግዚአብሔር ቃል የሚሰጡበት ስፍራ። ወዳጆቼ፣ ለእግዚአብሔር ቃል ሰፊ ስፍራ ስጡ። የእግዚአብሔርን ቃል ብሉ፣ የእግዚአብሔርን ቃል ተመገቡ። የምትመገቡበት ይህ የእግዚአብሔር ቃል ነው የእናንተን እድገታችሁን የሚወስነው ማለት ነው። እድገታችሁን የሚወስነው፣ የእናንተን መለወጣችሁን የሚወስነው፣ መንፈሳዊ ጥንካሬያችሁን የሚወስነው ይህ የምትመገቡበት፣ የምትበሉበት፣ የምታጠኑበት የእግዚአብሔር ቃል ብላ ነው አይደል የተባለው? እግዚአብሔር ይህን ቃል ብላ አለ እና ልክ እንደዛ የእግዚአብሔርን ቃል መብላት፣ የእግዚአብሔርን ቃል መመገብ፣ የእግዚአብሔርን ቃል ማጥናት፣ ከእግዚአብሔር ቃል ጋር ጊዜን ማሳለፍ። ሃሌሉያ ወዳጆቼ፣ ይሄ ነው መንፈሳዊ ህይወታችሁን፣ የመንፈሳዊ ህይወት እድገታችሁን ዲተርማይን የሚያደርገው ማለት ነው። ስለዚህ የማይቋረጥ ማለት የማይቋረጥ የሆነ አልፎ አልፎ አይደለም እና በሳምንት አንድ አይደለም፣ በወር አንድ አይደለም፣ በቋምነት በቀጣይነት የእግዚአብሔርን ቃል ጊዜ ሰጣችሁ ሳሰጣችሁ ቆይታችሁበት ከእግዚአብሔር ቃል ጋር ጊዜን መውሰድ መቆያት መንፈሳዊ ህይወታችሁን የሚያልቀው፣ መንፈሳዊ ህይወታችሁን የሚያሳድገው፣ መንፈሳዊ ህይወታችሁን የሚለውጠው ለእግዚአብሔር ቃል የሚሰጥበት ስፍራ ነው ማለት። ስለዚህ ከእግዚአብሔር ቃል ጋር መቆያት ይሁንላችሁ ማለት። 3ኛና የመጨረሻ ከቅዱሳን ጋር ጤናማ የሆነ ህብረት ማድረግ ማለት ነው። ጤናማ ከሆነ የቅዱሳን ህብረትን ማድረግ፣ የቅዱሳን ህብረት ማለት ነው። ከወንድሞች ጋር ህብረት ማድረግ ጤናማ የሆነ። ወዳጆቼ፣ በዘመን ላይ ብዙ አይነት ህብረቶች አሉ። ጤናማ ያልሆኑ ህብረቶች አሉ።
መንፈሳዊ ህይወትን የሚበክሉ ህብረቶች አሉ። እውነተኛ የሆነ መንፈሳዊ ህይወትን የሚገድሉ ህብረቶች አሉ። ነገር ግን ጤናማ የሆነ በንጹህ ልብ ጌታን ከሚጠሩት ነው አይደለም ነው። በንጹህ ልብ ጌታን ከሚጠሩት ጋር ሰላምን ተከተል ነው አይደለም ነው የእግዚአብሔር ቃል ሲናገር። ስለዚህ በንጹህ ልብ ጤናማ በሆነ ልብ ጌታን ከሚጠሩ፣ ጌታን ከሚወዱ፣ ጌታን ከሚያመልኩ፣ ጌታን ከሚጸልዩ ሰዎች ጋር ህብረት ማድረግ ነው ማለት ነው። ስለዚህ ህብረትን እንዲህ የእድገት መሳሪያ አድርጋችሁ ተጠቀሙ ማለት ነው። ህብረት ውስጥ ጊዜን ማሳለፍ ቢካውዝ ህብረት ውስጥ ደግማችሁ ሄዳችሁ እዛ ውስጥ ትበረታላችሁ ማለት ደግማችሁ ሄዳችሁ እዛ ውስጥ ትጠናክራላችሁ። ስለዚህ የማይቋረጥ ከወንድሞች ጋር የምታደርጉበት ህብረት ይኖራችሁ፣ ጠንካራ የሆነ ህብረት ማለት ነው። እነዚህ ሶስቱም ነገሮች ካሉ በህይወታችሁ ላይ ይመኑኝ፣ በመንፈሳዊ ህይወታችሁ ላይ ከጊዜ ወደ ጊዜ from day to day እየጨመራችሁ እየላቃችሁ ከፍ እያላችሁ ነው የምትሄዱት። መንፈሳዊ ህይወት ጥልቀታችሁ እየጨመረ ይሄዳል ማለት ነው። ስለዚህ ለዚህም ጸሎት፣ ከእግዚአብሔር ቃል ጋር ጊዜ ማሳለፍ፣ ከቅዱሳን ጋር ህብረት ማድረግ የሁል ጊዜ ተግባራችሁ ይሁን። እግዚአብሔር አምላክ በጸጋው ኃይል ይህንን እንድታደርጉ አቅምና ጉልበት ይስጣችሁ። ተባረኩ። ወዳችኋለሁ።